ኤርትራ የኢትዮጵያ አካል ናት። ኢትዮጵያ ኤርትራን ኮሎናይዝ አድርጋ አታውቅም። ኮሎናይዝ ያደረገቻት ጣሊያን ናት። የኢትዮጵያማ አካል ስለሆነች ኢትዮጵያ እንድትመለስ ነበር የምትታገለው። ኢትዮጵያ የሚባለው አካል በርከት ያሉ ኤሪትሪያኖችንም የሚያቅፍ ህዝብ ነው። ህዝብ አንዱን ክፍሉን አንዱ ሌላው ወገን ኮሎናይዝ ያደረገው። ለምሳሌ እንውሰድ፣ ቢሌኖች የአገው ህዝብ ቅርንጫፍ ናቸው፣ ግን ኤርትራ ውስጥ ነው ያሉት። ቁናማዎች ከፊሉ ኢትዮጵያ ውስጥ አሁን ህዝባዊ ወያኔ ሓርነት ትግራይ የኔ ነው የሚለው ወልቃይት ውስጥ፣ ከፊሉ ደግሞ ኤርትራ ውስጥ የሚኖሩ ናቸው። የቁናማ ብሔረሰብ ከፊሉ እዛ ከሆነ ወዲህ ወገን ያለው ወዲያ ወገን ያለውን ኮሎናይዝ አደረገው ማለት እኮ ነው። ከዛ ዝቅ ስንል ደግሞ ትግርኛ ተናጋሪው ጋር እንደርሳለን። ትግርኛ ተናጋሪው ወዲያ ከተከዜ ማዶ የኖረውና ከተገዞ ማዶ ወዲህ የኖረው ታሪካዊ አንድነት የነበረው ህዝብ ነው። ከመቀሌ እየሄዱ ናቸው አስመራን የቆረቆሩትና ገዢ የነበሩ ሰዎች በሙሉ በታሪክ እና አንዱ ክፍል ሌላውን ክፍል የአንድ ህዝብ አካል የሆነውን ኮሎናይዝ አያደርግም። ይሄንን በጥሞና ከነሱ ጋር አስረድተን በፍጹም ኤርትራ ቅኝ ግዛት አይደለችም። የኤርትራ ውስጥ ያለው ጥያቄ በዲሞክራሲ ጥያቄ ክልል ያለ የብሔር ብሔረሰቦች ጥያቄ ነው። የጥንድ ብሔረሰቦች ማለት ይቻላል። ብዙ ብሔረሰቦች ኤርትራ ውስጥ ስላሉ